የምትቸገሩ ከሆነ ልጁን አምጡልኝ፣ እወደዋለሁ፣ እንደውም ናፍቆኛል ነው የምላችሁ። አባዬ ግን በዛው ነው ናፍቆኛል። እኔ ለዚህ ሁሉ ምክንያት የሆኑት በተደጋጋሚ የተለያዩ አንስቶች የሚቀራረቡ ሰዎች ጣልቃ የሚገቡ ጓደኞች እና አቀባባዮች አሉ እና የሴቶችን ፈተና እነዛ ናቸው እንደ ምክንያት ለዚህ ሁሉ እየዳረጉ ያሉት። አሁን ቤተሰብ መስርተዋል፣ ልጅ የትዳር ትሩፋት አግኝተዋል፣ ልጅን ያክል ነገር ገና ደግሞ በልህ እሷም ከሆነ ሰው ጆይን ታደርጋለች፣ እሱም ከሆነ ሰው ጀምሯል። እንደው ቅጦ የጠፋበት ነው እና ለዚህ ለትዳር አደገኛ የሆነ ለትዳር ጸር የሆነ ነገር እየተካሄደ ያለው በምናውቀው ባየነው ነገር ነው። የእስቶች ፈተና ነው። እሱ ፍቅር መች አለቀን? አላለቀም። ሩታዬ ለሱ እንቁ ናት በእውነት። እኔ ከነ ፖስተሯ ስለሷ መናገር ፈልጋለሁ፣ ከነ ቁመቷ ልጄ በጣም ወዳታለሁ። በጣም ደስ የምትለኝ የምኮራባት ልጄ ናት። ይሄ ትልቅ እንትን በጣም ገና ናት ደግሞ ለግላጋ ገና ከእነ እድሜዋ ልንገራችሁ ልጄ በጣም ትንሽ ናት። በጣም ትንሽ ማንንም አታውቅም ከአብርሽ ውጪ ልንገራችሁ። የመጀመሪያ ፍቅረኛዋ አብርሽ ነው። እኔ ልመስክርላችሁ፣ እኔ በእነሱ ጣልቃ የሚገባ ሰይጣን ግን አናቱን ብሰጠፍጠው ባገኘው ብጨምቀው እውነት ብወጋው እኔ ደስ ይለኛል። እና አያስፈልግም በትዳር መካከል አላማ የሌለው ሰው አያስፈልግም። አዎ ይውጣ።